ያሳድረን ቀኛ ብለን እንዲያው ተሰው ያሳጣት እንዲያሳው ምንድነው አሁን መጎመር እንደዚህ መጎመር ምንድነው መጣሽ ጀፍንጃልሽ አትከመጭም እንዴ ምን ያረጋል ባዶ ፍንጃል ምን ያረጋል ለዚህ ባዶ ዲያቦ ምን ሊያረጋው ነው ሰው ለዲያቦ መስሎ የሚጋደል እኔ እንቅኔ ይተውልኝ አሁን ይሁሉ ሳማ ይሄ ዲያቦ እዚህ ቤት ውስጥ አመት ባል ይውል አይደለም የመጣ ያጓውል ነው ሰው መስለን ነይማሰኔስ እንዲው አቡስ አሁን እንዲው በዛሬ ቀን እናቴ ቤት ታደርኩ ብለሽ የምትገለገይ ሲሆን እንዲው አንቺ ቀደም ብለሽ ልሽ ተቤተክርስቲያን መልስ እንዴ ብለሽ ነው ምኑም ብለሽ በጠበቅሽ ነበር እናቴ ቤት አይደለም የምትይው ያለመደብኝ ምን አረግ ነው ደግሞ ቤቴ ሞልከ እናቴ ተለይች ትዳር የተባለ ምኑ ግለይ ነው ምንድነው እንዲወርልኝ ነው የምትፈልግ አንተ ዳቦ የሰጣ አምላክ እኮ ሊመሰገን ይገባል ዳቦሽን ወልጄው ሳልጨርስ እንዲህ ያለ ደግሞ ጭቅጭቅ አመታልከን ምንድነው ባዶ ዳቦ ምን ያረጋል እንዴት አሁን ታዚች ለነሳው ታዚች ከዚህ ገለባ ለነስኝ ይቺ ቀይስስ ተፋለነስ ወይ ለምንድነው ዘመመል በቃ ያዝመበልኝ አንቺ ሰጥቆራት ሄረታ እኔ ሀጃጅና ስከተል ሞልሰው ያጋጅና ስከተል ሞልሰው እና ሀጃጅና ቢከተሉ ባሳት ሀጃ አይደለም እንዴት ታሀጃ ተነስቶ መች ነው የገዛይልም የመንደራችን ሰው እኔ ሀጃ ውርስናት ቅርስናት አትለወጥ አትሸጥ መችና አትቀይር አራት ጎማ አራት ነገር እኩል ነው ሁሉ ወይ እንጂ መኪና መግዛት ቢያቀታት ያችን ፊት ላለች ስለዚህ ያለቅ ስጋ መባጨቅ ግን ያንሳታሉ ወይ ነው የምልዎት መኪና እንኳን አትግዛ አህጌት ግን ሰርታ አገልግላ ስጋ መባጨቅ ላይ ታንሳለች ወይ ረሳቶንሽኝ ራነድርሽ ረሰኝ መብረቁ አራኒ ምኑልኝ አልኩሽ እንግዲህ ዛሬ አመትባል ነው በዛሬ ባመትባል ቀን ቤቱን ጥርቅም አድርጌው ነው መሄድ የምትይኝ አረተ እና ለአንተ እዚህ ስጠው ሳንፈቀፍቅር ሁሉ እናቴ ተቀምጠው እህቶቼ ተቀምጠው የታሸቀም የተቦጨው ጠላ እያለ እንዴት መጥበስ ማንፎቅቅ እንዴት እንደው ዛሬ አመትባል ሲሆን ነው የሚኮንትን የሚልሽ እኔ ያልመደብኝን ነገር አላደርግም እንዲው የልሙትልሽ ወስዬ ለበሬው ብለሽ ተሆነ ስጋውን ብለሽ ተሆነ አይንሽ ያየውን ተመንደርም ወይ ተገበያ አስመጥቼ እበር ነው የምጥልልሽ አባቴ ያሰረው በሬ አሳስሮ የሚጠብቅ በሬ እያለ እዚህ እኔ መርጬ ለእናንተ ቅቤ ምን ሳጎበድድ ሞ ለምንድን ነው እንዲያ ነው አባቴ እናቴ የምትይ ትዳር ታያሽዋለ ነው የኔ እንዳይነሳ የተነሳ እንዲሆነ እንኳን እሱ የመንደሩ ሰው እዚህ ታመጣልሽ ነው ይውላል ተናገር በድሮ ፍቅራችን እኔ ባንቺ ፍቅር በክንክን ያልሽ ቀን ተባል ተረዳውሽም በዛይ አታለውኝ ያችን አህያ ይኸው ንብረቴ ናት ብለው አታለው ባንዳ አህያ አባቴ ለወጠኝ አህያ ንግግር አለ ግን እንዲሁ የሞት ሰው አባትሽማ የተከበሩ አገር ያኮሩ ነበሩ አጋችን ማታሽ ነግሬሻለሁ ዘቅዝቀት ትለኛበ እንዲሁ አሁን ስንት ጥገት ይታለምበት ተነበረ ቤት መጥቼ እዚህ አህያ ብቻ የወረሰ ሰው ያውርስ የቅድሚያትህን አህያ ውርስ ወርሰ በአህያ ትምጭብኝ እያለሁ ሰጥኝ አህያ ዘሮቼ የሰጡኝን ያስቀምጡልኝን ቅርስ ማያስታውስባት አህያ ደግሞ እኮ የቅዱስ ምልክት ናት ቆይ አሁን ዛሬ ይህች አህያ በሬ ትሆንልኛለች ይህች አህያ በግ ትሆናለች ዛሬ እኮ እንዲያው ደርሳ እምባ አትበል እስኪ ለአንድ ቀን ብትል ጥሩ ነበር እምቧ እትል ጥሩ ነበር አንቺ ግን እምቧ አርገሽ አጅሽ ትበያት ነበር ወትሮውንስ ቢሆን እነሱ ላይ ለአመትባል ምን ነው ሄደን ፌት እንዳል በአመትባል እንደው ደጅ እየዘጋሽ መሄድ እንደው አራት ያንቺ ሰትዮ ልጅነት አይለቅሽም አረኔ ሰላም አያ በደንብ እንደዚህ አንድ ልብስ እንኳን በቅጡ እንኳን እንትን አትልልኝም መስይ የቤተን ጉድማ ሰምቶ ጨርሰዋል በደነው ጊዜ አንድ ልብስ እንኳን አላሰራህልኝም እንዴት ነው እንዲህ አበባ አስመስዬ ያስኩሽ አረቴ እንደዚህ አበባ እንደመሰልኩ እናቴ ቤት አይደለም አስነዝነዘኝ ያባም እንደመሰልሽ ቤት እንዲያ ስትይ እና የትምኒት እንዲያ ስትይ ነው የሚያምርብሽ አዎ በኮን ዛሬ ነበር ማማጋለ ራፈሪ አህያ ቂጥ ሲከተሉ ዘላለም ወንድ መሳጭ አህያሽ ተሳደብሽ እኮ ነው አህያ ወገኛ ጠረሾ መንጋጋ ይነቅላላሉ አሁን ምን ይሁን ገና ለገና ስጋ አልገባም ተውሉ ደሮ አላርድም ልጅ ያመላለብሽ እንደሰጥኝ ደሮ አላርድም አለቅ ደሮ አላርድም ሰው ባለው እኮ ነው የለም ደሮስ የተገዙትን አሁን አለ መጣ ያኔ ቁንቋን ማራገፊያ ነኝ በልደቱ ደሮ እንዲሁ በብራ
ብርሃነ ልደቱ ተመቼ ጀምሮ ነው ዶሮ የታረደ? ፋሲካ ነው እንጂ ምንድን ነው ዶሮን የዓመት በዓል ስያሜ የተሰጣት ማን ነው? በፋሲካ ታረጂ፣ በእንቁጣጣሽ ታረጂ፣ በእንትን ታረጂ ብሎ የመደባት ማን? እኛ ቤትስ ብትታረጂ እኛ አንቺ የውሽማ ምግብ ናት። የውሽማ ናት። እንደው ማላርድ እሱ ባሌ ነው ታሪክ የለም አላርድ ተሰዋለሽ ዘላይ ማንም ስጋ እየሸተተኝ እኔ እዚህ እጣን ይኸው በጣም ነው የሚሸተኝ እንጂ ግን እንዲያው እንዲህ ከስጋ ጋር እንዲህ ቁርኝት ያልረገሽ የጅብ አመል አለብሽ። እንዲ አረጉ ከጅብ አንጀት የተሰራ በገና ቅኝቱ ሁሉ እንብለው ነው ይታው እንደሆነ ህዳር አሊያ ደግሞ ልቅደምህ ታሎ ጉብዬ ነው እንደው ምን አድርገው አሳድገውሽ ነው? እንደው ምን ያድርገው አሳድገውሽ ነው? አበባ በሴቶች ማለት አበባ አስመስሎ አሳድገውሽ አበባ አስመስዬ ይዤሽ እንደው እኔ የምልሽ ንሻትኝም እንደ ባል እንደው የለም ታሪክ እናቴን እንዳናስቀር እኔ የገዛሁት ምንድን ነው? ምን እሷ መከረኛ አህያ ናት እንጂ እሷ ነው የገዙት። አህያ ተሸክማ ይኸውልሽ እድሜ ልኳን ተሸክማ አንቺን ሰው አደረገች። ዛሬ ግን በዓመት በዓል ምድር መጮጯ አሁን የሚያየን ሰው እኔ እኮ ሰው አጥቻ አይደለም ወንድም ያለ ጋሼ እኛም አለም የተውኝ ዓመት በዓል ሆነ ምንም ወንድም የለውና ልጆች እንደሆነ አድርገው በየሰው ሀገሩ ተበትነዋል ስል በእግር ባህያ ተከትለው እንዲያው ለዛሬ እንኳን ብለው እንኳን በፈረስ ይዘውኝ አይመጡም። በአህያ አንጠልጥለው ይዘውኝ ይመጣሉ። የዛሬ አድርገውና ይህች አህያ ለአንቺ ካቻማኔሽ አልነበረችም እንዴ? ሩቢላሽ አልነበረችም? ወቅቱ ይቀየራል። አህያለሁ ዘዴ አህያለሁ ስትባይ ሜዳውን ሙሉ ኩበት ለቀማ እየፈነጠስ የኔ አባል አጃጃልሽ አልዘፈንሽም ወይ? ፍቅርሽን ስትቀጭር በየሰፈሩ ቤት በየከበሮ ቤት ስደንሽ ሲጨፍሪ ስሜን እያነሳሽ የኔ ባለ አጃጃልሽ አልዘፈንሽም ወይ? ዋንጫ ልቅለቅ አልወረድሽም ወይ? ዛሬ ነገር ተገላውጦ ኑሮ ጫንቃን ዝቅ ያደረገኝ ብጎብጥ ዛሬ ገና ለገና ዛሬ ሳት ቢለኝ እሷ እኮ ቀድሞ አረጁ። አሁን ታይጌት እሷ ቀድሞ አረጁ። አህጌት አሁንም ቢሆን የምትሰራ የምታገለግል ናት። አይሸጧትም ዛሬ እንዲያውም ይቅርታ አድርጊልኝና ግን እንዲያውም እኔ ከሰሞኑ ሩብ ጉዳይ ጀምሮ ይሄ ዓመት ሩብ ጉዳዩን ጠባይሽ ተቀይሮብኛል። እንዲያውም ሌላ ጠረን ንፋታት ሆነ ደብዳቤ ምንም ጠጥፎ 80 ሄጃለሁ እኮ መጫሪርም ተሆነ መጫሪር ነው በአህያ ነው እየሰቀሉ ይዘው ይመዱ ተንግዲህ ያገኙኝ ይመስሎታል። የአህያ መንገድ በሌለበት ገደል ይገባሉታል። እኔ ወዶ ብለህ ጻፋሉ ወደሽ እና ዳቦንም ሳልቀምሰው ልውጣ ጉዲ አሁን ቀምሱ ይቀመሱት በባዶ ቤት ዳቦ አርጃሉ እኔ ማን ፍሪዳ ሲያርድ ያረድኩትን ማሳልቀስ እንዴት አድርጌ ሄዳለሁ? የኔንም ያረድኩትን ደሙን አፍስሽ ስንዴው እኮ ከባድ ነው። የኔ ያለ ታረድኩት ሳልቀምስ እየተቁለጨልሽ ታይኝ ነው። አሬ ይብሉ ይባኮትን እመይቴ ፎርኒው እመይቴ ነኝ። አቀማ አሬኝ እመይቴ ነኝ ያያሉ አረርኩትን ማለት ነው እንጂ ምን ያሉ ምን ጀማስሽ እና ሳልቀምስ ሰናይት ያስጠይቀኝ እንጂ በብርሃን እንዴት እንጂ በልደቱ ደብ ያርጎ እንጂ ብቻ አጣጥቁታርብኝ ጋቦሽ እንዲያ ጋቦሽበታል ዋ አሬቱ አንቱ የሶ ልግጥ እኮ ያበቃም ወይኔ አረድዬ ረቆ በለኝ አረድዬ እኔ ነኝ መገር ነው መታቂያ ማፈሪያ ቀስ ብለው ይብሉ
ታውቆ ደግሞ ያንቺት የመቆረጫ ነፍሱ ገባ። ዳቦ እኮ አይደለም ነገርሽ ነው ያነቀኝ። ነገርሽ ነው ያነቀኝ። እኔ ባዶ አመት ባሏል ብዬ ነው እንጂ ምን ነገር እንትን ብዬ ነው ጉዳይ አይበሉኝ። ግብጦስ ያደረው በግብጦ ራሱ እኮ ፍቅር ኑሮ ያድላል። እንዲህ ሲያንቀኝ ልትንቀጠቀጭ እንዲህ ሲያንቀኝ ልትንቀጠቀጭ ለልቅሶማ ተሩ ያደርስሻል። ልቅሶ ሲሆንማ ያደርስሻል። ልቅሶ ለማልቀስ ያደርስሻል። ሌላ ነገር ሲነገጠለውና አይወዱም። ሰው እኮ አይደለም ሰው እኮ ግብጦ እንኳን በልቶ ተፈላፍሎ እንዴው ሽምብራ ተፈላፍሎ ተጠራጥሮ እኮ እስተመቻ ለውጥ ያስፈልጋል። ቅንጭላቶን ይለውጡ። እኮ ለመለየ ከቀድማያቱ የያዙትና ህያ ይዘው እስከ ዛሬ መኖር ወራሱ ባቂያትም ጫጭ ሰው ባቂያትም ጫው ያንን መብት ያህል እኔ እንኳን የለኝም። ባቂያትም ጭብቻለሁ የዳገምሽው ደግሞ እና እንዲህ ተሰው በታችሁኛ አመት ባል ይጓልኩ እንዲህ መኖር አሯ ደግሞ ታንቀው ሂደው ነበር። ጉድ ወይ ያለ ገላጌ። አሁን ዘመዶቹስ ቢሆኑ ዋና ላሰጥ አርጋ ገደለችው እንጂ ዳቦ አንቆት ነው ቢባል ማን ይሽለኛል? ነገሩ ያውቁታል። አመል አውዲ አመቱ መደረችም ያመጣላት ያዳን ባለው ወይ ባሉ ተወደለስ ያስታ አራት አውዲ አመቱ በየታል ተወው እንኳን አደረሰ እንኳን አደረሰ እንኳን ሰላም ነኝ እንኳን አደረሰ እንኳን አውላድ ሰላም ነኝ እንኳን አደረሰ እንኳን አደረሰ። ሰው ሁሉ ስጋ ይቋጨቃልኝ ተስፋዬን ወጭት ይችላል። እንኳን አደረሰ ወይ ወሽ ዲጉት ሰሪ አድል እንዴ ወስጋ ይቋጨቃልኝ ዳቦ እንኳን ወጭቄ እንዳልበላ ዳቦዬ ላይ ቆመችብኝ ጉሮሮ ላይ እንዴት አድርጋ ረግማኝ ኑሮ እንዴት አድርጌ ሰልችቻት ነው ማለት ሲሄድ ወላቃ እንኳን ሰው ሆኖ ዘዴ ነበረ እንጂ ዛሬ ሻኛው ተፍሪምባው ተንትኑ ተምኑ እየተማረጠ ሲበላ ነበረ እንጂ ዛሬ ሰው ባለው አሁን ዶሮ ሳይሆን ሙያው ዶሮ እንኳን ባርግ እንኳን ብላ ታጥጥልብኝ እንኳን ደረሰ አልኩት እኮ። አሁን የት ነው የምንጓለል? ወሸን ለማየት ነው እንጂ ሌላ ምን አለኝ? እንግዲህ የት እንጓለላል? ወሻ ያደለው ስጋውን ምን ሆነ እያያዘ እናንተ እንደው በአመት ባሉ ይሄን ያለ ልፍለፍ እዚህ ቤት አቤት ደህና ረፈርሽ። ና ግቢ እናቴ እንደምን ግቢ እንኳን አብራ ደረሰን። ደህና ነሽ? አለሁ ጠላማ ሙት በስቲ እንደው በአመት ባሉ መደረ ያሸንዱ ዝም ብሎ ምን ጣለብሻ ምን ጣለብ እንዲያ ሀድማል ወጣል አረቴኝማ እንዲሁ በስተርድና ተመራርቀን በመለያያችን ይኸውልሽ እኔ እኮ አውጭ እኮ ነው እንጂ እኔ ዛሬ ዳቦ አይደለም ምንም ቢሆን ደስተኛ ሆኜ መዋል እችል ነበር። ግን እስተመች ለመዱ እስተመች እኔ ተዚያም እያልኩኝ ጓዳዬ እየሞላሁ እቀመጣለሁ። ፊጣሏ ይችን ሀያ ሲከተሉ ይውላሉ። እኔ ተዚያም እያልኩ እንደምታየኝ ቤቴን እሟላለሁ። አሁን እኮ ቅርጫ እያለሁ እኮ ግን ለምን ብዬ ለምን ህሊናቸው ለምን እንደዚህ ሁልጊዜ እኔ ጋር ያችን አህያ ጭነው ይወጣሉ፣ ወዲያ ወዲህ ይንከራተታሉ። ባገኟት ጠጥተው መጥተው እንደምታዩዋቸው እቃውን ባስከርባ ሜል ባስካልቹ ሲነጣ ደግሞ ተሱ ተብሶ ደግሞ ብሎ ደግሞ እሱ ስለአውዲያ ማስተልን ተልጥሩ ተኛ ድረሽ መስዋዕት ደግሞ ተሱ እንደው ወንዱ ሁሉ ነገር አሟልቶ በባህል ምድር እንደ ዳቦ አስታጥፎሽ መድ ያደለው እዚህ ጋር ነበር ሞኮተሻ አደርጎ ነው አጋድሞ መውጣት እንጂ ዳቦ እንትን ብሎ አፈር ልብላለሽ። አንቺማ ምን ጎሎብሽ ግን እንደው አንቺ ሄዳሽ አራ ረገቢ ላይ እንዴት ሲጎል እኮ ይጎላል። ሁሉ በሞላ እኮ አይደለም። ቤት በሞላ እኮ አይደለም። አራ ቤት በሞላ አይደለም። አንቺ ደግሞ እያወቅሽ ነገሩ ነው። ነገር ነው ትሻሻ ቢቀርብሽስ ጉድ ለምን ይቀራ ከተማለማ ሁሉም ነው። አንቺ ምን እንደው ዝም ብለሽ ነው እንጂ
ይሄ ቢጎዳሽ አይጠቅምሻል። እኔ ልሞትልሽ። ደግሞ ያን የመሰለስ ዘንካታ ሰው ደግሞ አግኝተሽ ነው ታርያውናች መለውቅ መስሎሽ ነው። ተኔ ልደብቅ መለውቅ መስሎሽ ነው። አቋትኛው አያታለኝ እኔ ማን ነው እሱ? ኧረ ያያጥላል ልጅ እንዲሆን ያወላቀው እንጂ ያወላቀው እና እሱ ቀይ ወላቀው ይራታም ሳሙ በገዛ ላይ ሳሙ ፊት ከቻለ ሰው ሲያሙት ወቅቱ የነበረ ዛሬ ገድል ወጣተማጀ ተባልሽላት ለመለስ እንጂ ማይቆይ መለስ ሸገ ክርስትና አባቴ እህቱ ልጅ አይደል እንዴ? የክርስትና አባትሽ ልጅ ምናምን እንዴት እየቆጠረ ይመጣልሽ? ያለ ጠጫቂ አይኖርም፣ ዘመድ አይኖርም። እሱስ ይኖራል። እንደው ግን ሸጋ ነው ያወላቀው። አፈር ልብላለት፣ አፈር ልብላለት። አንቺ እንደው የጫማው መጎልወል፣ የልብሱ የኩታው መንጻት ዘበዘብሽ ወጭ ዛሬ በድነሽ አይደለም ተው። የዓመት ባሉ ቆሌ ነው በየደነዋይ ጫምና ድረስ ምን አስተያየሻ? አሁን ለገና ወለሽ ነው ጠላት ሩቅ አይመጣም። እንዲያውም ፈርቼሻለሁ። አስተያየትሽ ነኝ አለሽ ወጭማ ያለው እንዲያታዩ ዘመዴ ነው ስላደሙ እዚህ ደና ደቋኔን የሚሞላልኝ ሰው አገኘሁ ስል ወራደ ደግሞ ያን ነገር ላይ ማለት ቢቀርባት እሱ ይሄ ያንዳንዱ ሴት እንዲሁ ይፈትል እንኳን ተተሞላላት ደግሞ ያኖራል ማረ ደግሞ ምን አስጨነቃል? እኔስ እንዲሁ እያሟሉልኝ ምንም ባይነኩኝ ባያዩኝ እንዲሁ በሌላ መንገዱስ እንዲሁ ሞልታ ይመርጉሻሉ። ሞልታ ይመርጉሽ ነገር ሆኖ እንጂ እንዲሁ ሰው ሁሉ የሚያፋጅ ይሄድ ያልኝ እጅናል አታጅም ነሽ ነይ እንግዲያችንን ደግሞ ናተርተውነ ሃይ ሰላም ናችሁ? ሰላም እንኳን አደረሳችሁ። ደረሳችሁ ገና ደረሳችሁ። እናንተማ ሰይት ዲያር በገኝነት ማለት እኮ ነው። እንግዲህ እንዲማጊውት ያን ቅርጫ ይዞ ደማጊውት ሚስቱን አስከትሉ የኔ የተሳ ዲያቧን ቆኝም ዲያቧን ቆኝም አልፋይ ሩዋ አያ ያሪ በላይ ወያ ያሪ በላይ ያና ያሪ ጉሩሪያ ታጌ ጋልሞ ገታሪል በመትፈል ምድር በመተኛ አረጭ ቤት ገብቼ ልጠጣ እንጂ ምን እየተረደ ወያ ያሪ በላይ በመትፈል ምድር ሀጃ ፍንደጋ ጂና ሲከተል ያጃ ጂና ሲከተል ዛሩስ ምኑስ ሲጫወትብኝ እንደው የሆነ ዲያር ባየነቱ ወያ ያሪ በላይ ያናልሽ አዲስ ትድርስ ሳሌ እኔ አልኩኝ እንደምና ወምን አልኩህ አንተ ኩላ ወይኔ መካሻ እናቴ ፈስ ያፈር ልብላል እንዲሁ እንዲሁ ታንተ በፊት ያርገኝ እንዲሁ ከብለሽ ነበር ረዲያ ካንተ አሁን እንዲሁ ተሸክመ እየመጣ አሁን እሱ ይብላ አፈር ይብላልና እንዲሁ እንዲሁ ማለት ተኔ ላይ እኮ ትንሽ ቀንሽ ነው ተኔ ተሞታት ግን እና አሁን አንተ እናቴ ልጅ ነህ እንጂ አሁን እንዲሁ አንተ እንዲሁ ሌላ የምትባልና ከዚህ ላይ ምትሄደኝ እናቴ ልጅ ድንበር አንቺ ተዚህ በላይ ድንበር እንዲሁ እኔ እንዲሁ ሞሳ ነበር የቀርቱኝ እንዲሁ ዛሬ እንዲሁ ዘጋግቼዎት ምን ያንም ማለት ብዬ ነበር። እውነት እኔ እንዲሁ አንተም ስትቀርብኝ በቃ ምን እንዲያል ወንዱ እንዲሁ አድሞ እንዲሁ እኔ ጋር ተነስቶ ብዬ እንዲሁ ሰው ዲሆንስ ትያቸውኝስ የአህያጭት እየተከተለ ካራታት እንጂ እሱማ ምን አለ እናቴ ሰራህ ስለው አህያይቱ ደክማ ይላል። ሰራህ ስለው አህያይቱ ደክማ ይላል። ግን ይኸው እንደምታየው ፈረንጅ መስሎ ነው የሚኖር። እኔ እንዲሁ ተዛመርኩ ተዚህም መልኩ እየሞላሉ አስለመድኩት። አሁን ለመድኩ። አሁን ይችል ስጋ እንግዲህ ታትመጣ ማይሉ የገና ይባላል እንደዚህ ይባላል። የጥንት አባቶቻችን ረፈር በሆንኩ ቅመሳልልክ ነው ደቦ ያዞማ ያዝማ በሞት ዳቦን ብዙም ለእኔ ነው ዳቦን ብዙም
ዛም ቀረምሽ እንዴ ወይሞ ምን እየጠጣሁ ቆይታላ ጠጣ ወይሞ ሞልታ ምን መሰለ ጠላ መሰለ ያ ምን የመሰለ እንዴው ደህና ነህ ግን አንተ ግን እንዲሁ እንደሆነ ስልኩን እያለኝ ደውለህ እንኳን ትንፋሽን ብትሰማ ምን አላደረሰኝም እንደው ሰው ስብሰባው እንደው እዛም ስል እንደው አላደረሰኝም ወሮን ጨርሼ ደግሞ ወደ መስኩ ገብቼ ደባ እንደው በእናትህ አባት ወኪል የለብኝ እኔ ወልህ እንደ አንተ ያለው ሰው ላይ ጥልልኝ ኖሮ እንዲህ እንደው ግን ልብ ቀና ስለሆነ አንተም ሰጠኝ ማለት ሲወጣ ሲወርድ የመጣ ሰው ያለውን ታዲያ ተሪለሌለው አካፍሎ ነው እኛ ያሳደጉ እናት አባቶቻችን አካፍሎ ነው እና ደግሞ እኮ ለገና ስጋ ብታጣ ቤት የምታጨሰው በበር ላይ አጥንት አጭስ ይባላል። ብዙ ነገር እንዲያው መንገሩን እኔን አይሸጥም እኔን ነው እኮ ያጨሰኝ እኔን ያጫሰኝ እናቴ የኔን አጥንት ነው ጭስ ብሎ ያደረገኝ እኔስ ተመስገን መቼም ተመስገን ምን ይሳናል እናቴ ይኸው ታንዱ ባጣ ባንዱ ካሰኝ የኔ ካሳ ያግዘው ያቁ አየዘሊ እንደምን ደህና ወላላየዝ አረዲያ ምንን የዘል ገንዛለው ዲል የተባለልኝ ዘል እኮ ደህና ነው። ደህና ነኝ። ደህና አይደለም እንዴ? ምንድን አረዲያ አገይን ምን የዳር አገ ያገኘው ሁሉ እየጫነው ጠፋኝ አይደል? የጫነው ሰው አይታይ አረ ዳር አገ ሲሆን ሚስት ናት። ምን ደግሞ ምን ሚስት እንትን በአመቱ ባሉ ከብት ማገድ ሲያሳያ ፈለገ ምን ደግሞ እኔንም ታጣ አይደለም የጫነው ሰው ታለ መጥቶ የዳር አገ ደንብ ነው አንድ ያገኘው ነው የሚጭነው ብዬ ነው ያገ አላየውም። እኔ ምን እንደው አያዘሊ እንደው ሀሜቱን እንደው ችላ ብለው ነው ነገር ጉዳይ ምን ሀሜታ ምንድን ደግሞ ምንድን ታማሉ? አይ ምን ሀሜት ነው እንደው ሀገር መንደሩ የጠገበው ሀሜት እንደው ይቺ ሚስት ምን እንደው ስለዚህ ሽመልክ መቆረቆሽ ሚስት የምን ነገር ሲገበኝ እንዲህ አይደሉ። እኔማ አያዘ እኔ በጣም ነው የምወድህ ታውቃለህ። መቼም እንዴ እንደው አንተን ሳይ ደስ ነው የሚለኝ። ለዚያ ነው ሁሉን ነገር የምነግርኝ። ንገረኝ አንጀቴን አትብለው። ወደ ዋናው ጉዳይ አንተ የቱን ነው የምልህ ባለቤትህ የምትሰራው ይሄ መማገጡ ሙያ እንደው ልክ ነው ወይ? ሁኔታው ሰፈር መንደሩ እኮ እንደው አንደኛ መጓጨቂያ እንዲህ ያለ እረኛ መቼም ወሬ አያጣም ተብሎ እንዲህ ያለ ንግግርና ቅስም ሰባል የታትሚያት የሚስቴን ልክ ማውቀው እኔ አውቃት ሙታ እንደው ዝም ብለህ አንተ ደምን አህያ ስትከተል የምትውል ሰው ምን የታውቃት ነው ሚስትን? ቆይ እንደው አሁን አላገኘሁም። ማንንም ጥርሰ ወላቃ ሰውዬ እንደው በዚህ ዘንቢል ዞት ሄድ አላገኘሁም። እና እሱ ዞት እየገባ ነው ሚስት ዘንድ እንደው ድንበሩ እንጂ እንደው ሌላ ቅመጣለህ እንዴት እኔ ብቻ ረቤንታ ብለክ እንደው እኔ አይ እንደው እዚህ ግድም እንደው ጫማው ጉልጎላ የጥርሱን ምን እያለች እንደው ስታወራ ጊዜ እንደው ሽቷት ይሆን ወይስ እሱ ምልክት ሰጥቶ ይሆን ብዬ እንትን ከድሮም እሱስ ያችን አሳሰብሽኝ እንደው ሚስት ዘንድ ነው የሚገባ ነው የምልህ እኮ ምን ሆነ ብለህ ተው ክፉ ደግ እንነጋገር። ተው አያቀባብርም ደቡ ተው ያዘኝ በጣም ነው የምወድህ ማከብር እያልኩ እኔ ማይሆን ነገር ነው ላንተ የምነግርህ። እንደው አንደኛው ሁኔታው ሰፈሩ እንደው እንደዚህ አንተ ስትመጣ በጀርባ ሲዋራ እንደው እኔ ብግን ስለሚለኝ እንደው ዛሬስ ነግሬው እንግዲህ በአመት ባል ይወር የሚወራው ነው ብግነኝ እኔ ስለምወድ ብዬ ነው እንጂ ኧረ ተው እባክህ እኔ ተው አብዲባለሁ ተው እንዲህ ያለ ንግግር የምርህን ነው ጆሮ ለባለቤቱ ባዳ ነው አሉ እውነት ነው። ኧረ እንደው እኔ ልሙት እያልኩ የእውነቱን እየነገርኩ አላገኘሁም ወይ? እንደው አሁን ብትሄድስ እንደው እጅ ተብኝ እኮ ነው የምትዛቸው። እንደው የማታውቀውን እንጀራ ስትበላ እንኳን ትንሽ አትጠረጥርም? ያላስገባውን ቤት ስታገኝ እንደው ትንሽ እንዲህ እንደሆነ አንጎልህ አይሰራም። የዳቦ አደፋፍ ነግሮኛል። ስበላውም አነቀኝ እኮ ዳቦ ይነግራል። እንደው የምርህን ትሆነ ደጉኝ እንደው ትለጊዋለህ የምር እኔማ አጎቶቿ፣ ዘመዶቿ፣ የአክስቶቿ ልጆች እየመጡ ይጎበኟታል። ከእነሱ መካከል ከዘመዶቿ አንዱ ይሆናል እያልኩ ዝም ብዬ ነው እንጂ ወንድ ኮኪና እንትን እኮ እጠረጥራለሁ። ስራ ስለምውል መቼም ባዝኜ ስለምመጣ ማታ ጠዋት እንደወጣሁ የአጃጅራ እንደተከተልኩ ማታ ነው የምገባ ታውቃለህ። እንጨት ስነግድ እና ምርህን ነው
አያዘልኝ እሱ እውነቴን እኔስ እንደው መንደሩ ነው የምልህ እንደዚህ ቦጭቆ አንስቶ ጥሏል የኛ መንደር ሰው ታውቀዋለህ እኔ በጣም ነው ማከብረው ሰውነቴ መንመኛ ሲል እኮ ገባኝ አቡሻ እሱ መና ምን ይሆን ነው የት ቤት እኛ ቀራሪም ትጠጣለህ አሁን አየሁት ያልከውም ሰው የምርህን ትሆነም ውለታውን አረሳ የምርህም ታልሆነም ውለታውን አንረሳሳ የዘኔ ቅራሪው እንረስበት እንጂ አይነቱን ማስታውን ወይ አጅሬ ተጥቶት ነው የሚሆን ታቃጥለኝ ተው እንጂ ንስማ አቡሻ እንደዚህ አለ በል እንግዲህ በደማ ጉድህን ተመልከት እኔስ እንደው በግኖኝ የተውኩት ነገር ነው አያዘኝ ተው እንትናት ብለህ አታቃጥለኝ ተው ይድረስ እሞትብሃለሁ አሁን ትንሽ እዚህ ችግር እሞታለሁ ልቤ ድክም ብሏል ተወኝ መንገድ ያደከመ ሰው አንተማ ጉድሽን አንተ አታበብሰኝ ተው እሞትብሃለሁ እውነቱን ንገረኝ ብለኸኝ እውነቱን ነግሬህ ተባብሶ ይሆናል እንደ አየዝን ምን አድርገህ ነው የምትለኝ እኔን እና እንዲያው ቅም ያለች መስሎኝ እኔማ ምንድን ነው ጉዱ አይደረግማ በዚህ እድሜ አሁን ወይ አደባባይ ያወቀውን ህዝብ ያወቀውን ሚስጥር ነው ለካ ምንድን ነው ለካ እንጂ ሲቦካካ እንጂ የወረው ወደለው ይወላልኝ ሰው ማይልም አረባካ ወዳልኝ አረ እንዴ ምን ይው ልውጣ በገንዘብ አረ ለምን ማንም ያወጣ ማንም አይገባ በገንዘብ የለውጣ ለየድረስ ወጣ ምን ትገናገርትና እኔም ወጣ አንተ የምትቀመጥ ምንድን ነው አንተ እኔ ጉድለትክን በሞሉ ጉድለትክን በሞሉ ስጋ ተቀራምቼ ባመጣው አባትኮ ስጋ አባትኮ ባመጣ ስጋ አባጫቂ የኔ ስጋ አባጫቂ ሳንም ተባጨከኛውን ልትባጨቀኝ አረ ተው ወሬ ተው ሰው ጌታው በሰልክ ጌታው ነገር ወታል ያስከሽ በቋታ ጌታው አሁን የሰው ምን ያሽመጣ ወጣለሉ ወጣለሉ እሱ ምን እንትን ወጣ ሲወለቀ እንዲያውም ወንጀለኛ ሰው ይዘሽ የመጣሽ ሊስሙኝማ አልሰማሽም አይደለም ይኸውልህ አሁን ይኸው ስጋን ያመጣል ኧረ ስጋ ነው ስጋ መጣል ቆይ ልጆች ስጋ ነው አሞራው ገለው እኔ ስጋ ሰበላ አሞራው ስጋ ይበላል አሞራ ትቀልበል ከአንቺ ጋር በኋላ እንነጋገር ይሄንን አሞራ ይበላዋል አይበላው አፈር በላሽ ስጋውን እኮ ወሰዱት እና የማይወስደው እሱ ተየትም ብሎ እንዲሁ የሌታ ልጆች ማጭቆ ያመጣው ሰው ምን ታርጋቸዋለሽ ተጋጁን ተደባደቡ መሰው ይዋላቸው ዙሮ እኔ ሆኖ ግን ሽፎ ደጋሽ ነኝ እኔ ልሞትልሽ ወግጅማችሁ ሽሜ አይደለም እዚህ እንዲሁ እሱ ያለኝ በቃ ነገር ሰው የረዳ ያገዘ ሁሉ ሽማ ነው እያላችሁ ነው እዚህ ያደረሳችሁ አዩ እንጂ ትክክል እንደው ሽማ ነበር ምክት ይሄን የመጣው ሽማ ቆም ብያለሁ ሰላም ናቁም ብያለሁ ናቁም ወዴት ነው የምትሄድ ትንሽ ርቃ የሰውየውን ቤት ባንተ የተረሰፈ ምን ቤት ነህ እንደው ትንሽ እንኳን አንጎላ ይዘራም ወይ ነው እኮ ያልኩህ ምን አገባህ እንደው በአመት ባል እንደው ለያይታችሁት ባንተ የተነሳ ከሄድ ከብት እንጠብቅ እረኛ ደግሞ ወዲያ ንግግርህን አቁምና አቁም ብያለሁ ቆም አትታትከኝ ቆም ብያለሁ አጠፊያውን ለመነጋገር አታልቅም ኧረ ተው ዛሬ ባውዳ መኩ ደግሞ እንዲህ ያለ ነገር ውሽማ እኮ ነው አንቺ ደግሞ ምንድን ነው ውሽማ የምትይ ሰው ውሽማ አይተሽኝ የረዳ ያገዘ ሁሉ ውሽማ የሆነበት ቦታ እንዲሁ ምን ይሻለኛል በደንብ ድብኛ አድርግሽ ነው እንጂ አንቺ ወሸምሽው ያመጣውን ተበላሽ
ይፈሳል። ጉንማ ላፈሸሽው እንግዲህ እኔን አፈሽው እንጂ ልግደልሽ ልግደላት አሁን እንጂ እንደምን አለ ገደብ ወሸማው የቀረውና አለስጋው ሚስቴን ትቧጨቃት እንካ ወሸማ አራቶኝ ማለት እንዴ ተማ እየተው በበችሎ ሰው ተበችኛ ገደለው። ስሜ እንደ ቁስል ያለው ሰው ገደለው። በቃ ቁስል ያለው